ሰላም 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 ሰላም፣ እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ውድ የክብርሽ ገነነ ሚዲያ ቤተሰቦች እንግዲህ ከአገልግሎታችን በተጨማሪ ደግሞ ያው የራሳችን የሆነ ስራ አለን። ስራችን ደግሞ አበሻ ልብስ ማምረት ነው። ሀብትሽ የአበሻ ልብስ ዲዛይንን ይጎበኙ። ዛሬ ጉዟችን ወደ ወልዲያ ነው። አይ ወልዲያ ሜዶ እኔ ሳልሆን ወልዲያ ሜዶ ልብሱ ነው። አንዲት እህታችን በሰው ሀገር ሆና ለእናት ለአባቷና ለቤተሰቦች ያዘዘችው ልብስ ዛሬ ያሳያችኋለሁ። የምታዩት ሸሚዝ ነው። ወንድ ነጭ በነጭ ሸሚዝ በሀብትሽ ዲዛይን እየተሰራ ነጭ በነጭ ሸሚዝ ማለት ነው። ይህ ቁልፍ ስለሆነ ቁልፉን ከመከፍተው ብዬ ነው። ሌላም አለ። ሁለት ነው የወንድ ልብስ። ነጭ በነጭ ለጥምቀት የታዘዘ ነው። እንግዲህ ለጥምቀት ያልሆነ ቀሚስ ይበጣጠስ ይላሉ አባቶቻችን አቦ ሲናገሩ። እንግዲህ ለጥምቀት የታዘዘ ነው። እንግዲህ በዚህ እንግዲህ ለጥምቀት እንግዲህ የለም ሰው ሽክ ድምቅ ብሎ ነው ጥምቀትን የሚያከብሩት። ከዛ ደግሞ ሱሪ ያለው ሁለቱም ሱሪ ያለው ማለት ነው። ሱሪ ያለው ማለት ነው። ከዛ ደግሞ የእናት ደግሞ ነጭ በነጭ ቀሚስ አለ። ነጭ በነጭ ለቁርባንም የሚሆን ነው። እንግዲህ አብዛኛው ለቁርባን የሚሰራ ነው፣ ግን ለባልም መልበስ ይቻላል። ከዛ ነጠላ አላቸው። የወንዶች ነጠላ ነው፣ በራሱ በልብሱ የተሰራ ጥልፉ ራሱን ከልብሱ ጋር ማሰ ጥልፍ ነው ጥልፉ ማለት ነው። ከዛ የሴቶቹ ቀሚስ አለ። የሴት የቀሚሷ ደግሞ ነጠላ አለው። እና እናንተስ ሀብትሽ የሀበሻ ልብስ ዲዛይንን ለመጎበኘት አስባችኋል? እንዳሰባችሁ እርግጠኛ ነኝ። ሀብትሽ የሀበሻ ልብስን ዲዛይን የትም ሆናችሁ ብትጎበኙ፣ የትም ቦታ ናችሁ ሀብትሽ የሀበሻ ልብስን ዲዛይን ብትጎበኙ ባላችሁበት በታማኝነት እናደርሳለን። ክፍለ ሀገር ሆናችሁ ሰው ሀገር ሆናችሁ ክፍለ ሀገር ላሉ ቤተሰቦቻችሁ ብታዙ እኛ አዲስ አበባ ሽሮ ሜዳ እንገኛለን። ስልክ ቁጥራችንን እዚህ ጋር እናስቀምጠናል። በዚህ ቁጥር ደውላችሁ ማዘዝ ትችላላችሁ ማለት ነው። ሀብትሽ የሀበሻ ልብስን ዲዛይን የጎበኛችሁ ያላችሁ በቲክታክ ነው ብዙ ጊዜ የሚለቀው። ፌስቡክ፣ ቴሌግራም፣ ዩቱብ ላይ ለቀኩ አይደለም። ከአሁን በላይ ዩቱብ ላይም ስራዬን አስተዋውቃለሁ። ሰብስክራይብ በማድረግ ከአገልግሎታችን በተጨማሪ ደግሞ እንግዲህ ስራ ሊኖረን ግዴታ ነውና ስራችን ነውና ስራችንን አበረታቱን። እናንተም ከፈለጋችሁ የክብርሽ ገነነ ሚዲያ ቤተሰቦች ከፈለጋችሁ የትም ሆናችሁ ብታዙ ለቤተሰቦቻችሁም እዛ ባላችሁበትም ሰው ሀገር ሆናችሁ እዚህ ሀገር ውስጥ ናችሁ የትም ሆናችሁ ብታዙ በታማኝነት እንሰራለን፣ እንታዘዛለን። አመሰግናለሁ።